ጨለማ ከብርሃን ጋር እንደሚቃረን ሁሉ በኃጢአት ውስጥ ያለ ሰው ለበጎ ነገር ምን ይሆናል መስላችሁ? አንደኛ ተቃራኒ ይሆናል። ያም ባይሆን ደግሞ ምን ይሆናል? በጎ ነገር ማይስማማው ይሆናል። ክፉውን በጎ በጎውን ክፉ ለሚሉ፣ መራራውን ይጣፍጣል የሚጣፍጠውን ይመራል ለሚሉ ሰዎች ወዮላቸዋል። አሁን በዚህ ዘመን ስታዩት ክፉ በጎ ይባላል። በጎ ምን ይሆናል? ክፉ ነው ይባላል። ኃጢአት ክብር ይሰጠዋል። ጽድቅ ደግሞ ከመድረክ ተጠርጎ ይወጣል። ይሄን የሚያደርገው ምንድን ነው ስትሉ የታመመች ነፍስ ናት። ይሄን የምታመጣው በሽተኛ ነፍስ ናት። ስለዚህ ጌታችን ኢየሱስ ክርስቶስ ከኃጢአት እጅ አድኖናል ነው። መቼ ነው ያዳንን? አንደኛ መጠበቂያውን ሰጥቶናል። ሁለተኛ ኃጢአት የግድ አትጥለንም። አሁን ወደነ ምን ወርቅ አንድ ሰው ውጊያ ገጥሞ ወታደር ማርኮ መሳሪያውን ቀምቶ ይህን ሰው እየጠብቁ ብሎ ሰጥቷቸው ለቃችሁ ታጥቆ መጥቶ ቢወጋችሁ የማን ነው ችግር? ክርስቶስ ሰይጣንን ማርኮ ሰጠን። ባሉ እንግዲህ እንዳይወጋችሁ ብሎ እኛ ተኛን እና ሰይጣን ሲቀጠቅጠን እግዚአብሔር ምን አድርጌ ነው? ተኝተህ ነው እንጂ ምን አድርጓል? ተኝተን ነው እየተቀጠቀጥን ያለን። ኃጢአትን ድል ነስቷታል ክርስቶስ ሲባል ዛሬ ለምን ሰለጠነች ሲባል ሰው ወዶ ነው የሚገዛው። አሁን ወዶ ለምዶ ነው። ሰይጣን እንዲያርጎኝ እንትና እንዴ ሰይጣንን ተመስሎ ምናምን እንትና ወይዘሮ ገሊትን ተመስላ ወይዘሮ ገሊን ተመስሎ ወደ ለምደ መርጠን የምሰራው ወስነን የምሰራው የመጠንቀቅ ጉድለት፣ መንፈሳዊ ያለመሆን ጉድለት፣ ከእግዚአብሔር ጋር ያለን ቁርኝት ተከታታይ አለማድረግ፣ ምቾትን ማለፍ አለመፈለግ፣ ትዕግስት ማጣት ነው እንጂ ለሚያምን ሁሉ ይቻላል።